እኮ ፀጉርሽ ወጥቶ ብትታይ መልክሽ ሌላ ሴት ነው የምትመስለው። ሌላ ሰው ነው ሌላ ሰውዬ ነው የምትመስለው። ስሙ ታክቲከኞቹ አስማተኞቹ ስራ ላይ ነኝ። አገረጣኝ አነጣጣኝ መሰለኝ። በዛ ላይ ወይጉ ጥቁር ስለሆነ አነጣጣኝ። ኤንወይ ምን ልላችሁ መሰላችሁ? ይሄ በፊሽካ ነበረ መነሳት ስላልቻልኩ ነው እንጂ በፊሽካ ነበረ። ማናት እኔ የሁለቱም የሊያሾም የቤታየውም ለአንዷ ግዢ ለአንዷ ምናምን ወግኛ አይደለም። ያው ቀንተሽ ነው የምትሉ ደግሞ ትመጣላችሁ። ሰዎች በምክንያት ነው ሳይሆን ቀንተሽ ነው ምናምን የምትሏላችሁ። እና ሊያ ምን ታዘብኳት መሰላችሁ? ዩቲዩቧ ላይ ቪው ቀነስ ካረገ ገንዘቤን ትጠራታለች። ቤታየውን ስሟ ሜንሽን ታረጋለች። ቤታዮ ባታነሳትም ሊያሾ ታነሳታለች። ቢኮዝ ዩቲዩቧ ላይ ገንዘብ መስራት የምትችልበትን ስለምታውን እንትና ወድቀዋል። ሲያቀብጣት ከዞኔም ጋር እህቴና ተወድሻለሁ ምናምን አልቻ ዞኔ ግን ደስ የሚለው ነገር የሆነ ቪዲዮ አይቻለሁ አታስፈልጊ ምናምን ብላ ትናለቻት። ዮኒም ጋር እንደዛ ስትል በቃ ስታይ እነዛም ደክርተዋል። ገባችሁ? ጊፍት ምናምን የሚሰጣቸውም የለም እንደ በፊት ተሰሚነትም የላቸውም። እንትን ብለዋል ተድክረት ብለዋል። ስለዚህ ያላት አማራጭ ቤታዮ ላይ መንጠልጠል ነው። ታዝቢያታለሁ። ከዛ በኋላ ደግሞ እና ዶናይም መልስ አልሰጡም። ጃኒም መልስ አልሰጠቻትም። ቤታዮ መልስ መመለስ አለባት ከሷ ጋር ከተመላለሰች። ገባችሁ? ቤታዮ ዩቲዩብን ታለች እንጂ ዩቲዩብ ላይ ያለች ቢመላለሱ ለሊያሾ አሪፍ ገንዘብ መስሪያ ነበርና ዝምንትን ስላለቻት በቃ በሁለተኛው ዙርና ዊግሽ ያስጣላል ፀጉርሽ ያስጣላል ምናምን ትላታለች። ግን የራሷን የቤታዮን ዊግ እኮ ሊያሾ ራሱ እያደረገች ትመጣለች። በዚህ አጋጣሚ በክፋት ምናምን እንዳታዩ። ይሄ ዊግ በጣም ነው የሚያስጣላብሽ። በእውነት ነው የምልሽ። እንዲህ ዝም ብላ አሉ ሲጋራ ለኩሰሽ ስትሰጫቸው ይዘሻቸው የምትሄጃቸው አይነት ቦርኮ የሚባሉ ሴቶች አሉ። በኢትዮጵያ አጠራር ደግሞ ደሞዝ አልገባም ሙሉ መጨረሻ ሰጥሻለሁ ብሎ ይዘዋቸው የሚሄዱ አይነት ፀጉር አንቺ ላይ አያምርብሽ። በእውነት ነው የምልሽ። ዝም ብሎ የሆነ እንትን አረገሽ። እኔ ብቻ ነኝ ወይስ የቅናት አይደለም? እኔም ዊግ ነው ያደረኩት፣ ግን ቆንጆ ፀጉር አለኝ ለለውጥ ብዬ ነው ያደረኩት። ግን አንቺ ላይ አያምር። እሷ ላይ እያስጣላል እያልሽ አንቺ ላይ በጣም ነው ሞር ያስጣላው። አትሊስት እሷ ባለባበስ በምናምን በስታይል ታሳምረዋለች። የእውነቴን ነው የምልሽ። አንቺ ግን ብዙ ጊዜ እሷን ለመምሰል ስትይ ራስሽን እያጣሽ ነውና ያ የዊጉ አያምር። ሰው ያምርብሻል ምናምን ብሎሽ ከሆነ ውሸታቸው ነው። እኔ ግልጽ ነው የምነግርሽ። በጣም ነው የሚያስጠላብሽ። በእውነት አልኩሽ እኮ ዝም ብላ የስሙን ይሸሌ ነው የምትመስዩ። በቃ ባጭር አማርኛ ለቃሌ ለወርዱ ይቅርታ የስሙን ይሸሌ ነው የምትመስዩ። እንደዚህ ፀጉርሽን አድርገሽ ስትበይማ እንዳላይ በዛ ላይ አፍሽ ላይ ተቀባሹ ምን ያልሽ ምናምን ደንበኛ በቃ ቆርጣሚ ነው። አሁን ነው ፊንገር ብለው ቢጠሩሽ የሚያምርባቸው። ያኔ ሳይሆን አሁን ነው ያንን አቀነባብረው ይሄን ፊት አድርገው ቢሉ በቃ በአንድ ጊዜ ተአምር ነው። እና ጥቁሩን ብራውን ምናምን ታረግናል እንጂ ይሄ እንኳን እውነት ለመናገር የደከረተሽ ሸሌን ያስመሰለሽ። በቃ ሁሉም ከኋላ ቢዝነስ እየሰሩ ሀብታም ሆኗል። እኔ ብቻ ከስተመሮች የጠፉብኝ። ያው ፀጉሬን ስታይልን ቀይሬያለሁ ነው በቃ ያው ተቀየርኩ ሙሉ እድሳት አደረኩ መጥተሽ ነው። እኔ መናገርም አልወድም። ስራ ላይ ነኝ ጋይስ፣ እረፍት ሰዓት ላይ ነኝ። 5 ደቂቃ ቀርቶኛል ምናምን። ለምንድን ነው ግን ዝም ብላችሁ? እኔ አሁን ሰው ካልደረሰብኝ አልደርስም። ለምንድን ነው ብዙ ጊዜ ከተጣላችሁት አንድ ሰው ዝም ማለት የማይቻል? በቃ የግድ አሁን ሊያ ቢዝነስ ልትሰራባት ፈልጋ እንደሆነ ይገባኛል። ገባችሁ? አሁን ሰው አገኘች ምናምን አለ። ተይ ሊያሹ አይባልም። የምሬን ነው ብልሽ አይባልም። ባይሆን ጓደኛሽን ትቱዬን ይቅርታ ብለሽ የእሷን ለምንድን ነው የእሷን ቲክቶክ የማታስተዋውቂላት? ለምንድን ነው የማታበረታቻት ምናምን? ብለሽ ቤትሽ ኬኳን ያዢ፣ ኬኳን እቀፊ፣ ኬኳን አምጪ፣ ኬኳን አስተኝ ብለሽ የገዛ ጓደኛሽን እንኳን ቲክቶክ ላይ ልታስተዋውቂላት ስራውን አትፈልጊም። ብዙ ጊዜ ታዝብሻለሁ። ለነገሩ አንቺ ገንዘብ የምትሰሪበትን እንጂ እንትን የምትይበትን አታረጊም። ለማንኛውም ሰዓት ያልቋል። ይመችሽ። እመቤትሽ ኩል ያኔ ዊጉን አውልቂ።